ችግር ጠይቆ ብቻ ሚካኤል አያልፍም፣ መፍትሄውንም ነግሮ ነው የሚሄደው። ችግርሽን አዳምጦ ትቶሽ አይሄድም፣ መውጫውንም አበጅቶ ነው የሚሄደው ሚካኤል። እንግዲህ አሁን አንቺን ቤት ይምጣ፣ የተናቀው ጎጆሽን ሊከፍትልሽ ይምጣ፣ የተዘጋው ነገርሽን ሊከፍትልሽ ሚካኤል ይምጣ። ይምጣልን። ይሄ መልአክ ደግ እኮ ነው፣ ይዋህ እኮ ነው። ዛሬ ያቆመን እንቅፋቱን ያነሳልን፣ የጠላትን ወጥመድ የበጠሰልን፣ ጉድጓዱን የደፈነልን፣ ጠብቆቱ ፍቅሩ ረዳትነቱ ደርሶናልና እስቲ ይህንን ታላቅ መልአክ ቅዱስ ሚካኤልን ሁላችሁም አክብሩት። ሚካኤል በሎ በቸገረን ጊዜ የምንጠራው ዘመዳችን ነው። ሚካኤል በጨነቀን ጊዜ የምናለቅስበት ጓደኛችን ነው። ሚካኤል በሉ ባለቀስን ጊዜ የሚያባብለን ወዳጃችን ነው። ሚካኤል በሉ ሚስጥር የሚካፈልልን ወገናችን ነው። አልጋ ነጠፈልን አስታማሚያችን ነው። ስንወድቅ ያነሳን ነው በሉ። ከእስራት የፈታን ነው በሉ። ጥንት ጠላታችን ዲያብሎስን ረግጦ ቀጥቅጦ ያስገዛልን ሚካኤል ነው። ደስ ይበላችሁ። ሰናይ ለሰብ ወታዛዚ ለሕዝብ ሚካኤል በቸገረን ጊዜ የምንጠራው ዘመዳችን ነው። እግዚአብሔር ከኛ ጋር ነው በሉ። እግዚአብሔር ከናንተ ጋር ከሆነ ጠላት ያስፈራችኋል ወይ? እግዚአብሔር ከናንተ ጋር ከሆነ ማጣት ያስፈራችኋል ወይ? እግዚአብሔር ከናንተ ጋር ከሆነ ጨለማ ያስፈራችኋል ወይ? የትኛውም ድቅድቅ ጨለማ እግዚአብሔር ከኛ ጋር ከሆነ እናልፈዋለን። እስቲ እናልፈዋለን በሉ። ምን እንለዋለን? የሚያሳልፍልን ማ ስለሆነ። እንደው ከትከሻችሁ ላይ አልወርድም ብሎ የተጣበቃችሁን ችግር ሚካኤል ያርግፍላችሁ። መድኃኔ ዓለም ከትከሻችሁ ላይ ያለውን ነገር ሁሉ መከራውን ሁሉ ያውርድላችሁ። ይሄ ግን አልወርድም። አረ አትወርድም ልጄ? አዎ አልወርድም። እንግዲያውስ እስከምችለው እሸከምሃለሁ አለ። ማን ይሆን የተሸከመን ወገኖቼ? ማን የተሸከማችሁ? ስለዚህ ፈተናዎቻችሁ ሁሉ መውጫ ያላቸው ፈተናዎች ናቸው። መውጫ የሌለው ፈተና የለውም እግዚአብሔር። እንድትወድቁ አይፈተናችሁም እግዚአብሔር። ትፈተኑ ዘንድ የማይፈቅድ እግዚአብሔር ይላል መጽሐፍ። ከፈተናው ጋር መውጫውን ይሰጣችኋል ይላል። መድኃኔ ዓለም መውጫ ያብጀላችሁ። እኔና እናንተ ግን ለዓለምም ለእግዚአብሔርም የማንመች አስቸጋሪ ትውልዶች። ፀሐይን ጠዋት ስናገኛት እንሞቃታለን፣ ከሰዓት እንረግማታለን፣ ሲመሽ እንናፍቃታለን። የሚያምረውን እንጂ የሚያምርበትን የሚያቅ ትውልድ ጠፋ። በቸገረን ጊዜ የምንጠራው ዘመዳችን ነው። ሚካኤል በጨነቀን ጊዜ የምናለቅስበት ጓደኛችን ነው። ሚካኤል በሉ ባለቀስን ጊዜ የሚያባብለን ወዳጃችን ነው። ሚካኤል በሉ ሚስጥር የሚካፈልልን ወገናችን ነው። አልጋ ነጠፈልን አስታማሚያችን ነው። ስንወድቅ ያነሳን ነው በሉ። ከእስራት የፈታን ነው በሉ። ጥንት ጠላታችን ዲያብሎስን ረግጦ ቀጥቅጦ ያስገዛልን ሚካኤል ነው። ደስ ይበላችሁ። ለዚህ መልአክ ለቅዱስ ሚካኤል ክብር ስጡ። ሚካኤልን ትወዱታላችሁ አይደል? ሰውየው ከተማው ላይ መከራ ተነሳና ከተማው ሙሉ ታወከች አሉ። እየሰማችሁኝ ነው? እና በዛ በከተማ ውስጥ በተነሳ ጦርነት ብዙ ሰው ሞተ። በተለይም ያ ሰው በሚኖርበት አካባቢ ብዙ ሰው ተገደለ፣ ብዙ ሰው ሞተ። እንዲህ አሉት፣ ይሄ ነገር አልፎ። እየሰማችሁኝ ነው? አንተ እንዴት አለፍክ አሉት። አሁን እዚህ ውስጥ ብጠይቃችሁ እንዴት አለፍሽ የመከራን ቀን? እንዴት አለፍሽ ችግርን ቀን? እንዴት አለፍሽ የማጣትን ቀን ብልሽ መልሳላችሁ የላችሁም? ማን ስላሳለፋችሁ? ይሄ ሰውዬ ከዛ ከተማ የተረፈ ሰውዬ እንደዚህ ብሎ አለ። እንዴት አለፍክ አሉት። አንድዬ ደግፎኝ አለ። እስቲ በሉ ድጋሚ እናንተ ጠይቃለሁ፣ እናንተ ትመልሳላችሁ። እንዴት አለፋችሁ? አንድዬ ደግፎን በሏ። አማኑኤል ደግፎን በሉ። ክርስቶስ ደግፎን። አሁንም ሌላ ጠያቂ ደግሞ በመንገድ ላይ ሲያልፍ ጠየቃቸው። እንዴት አለፍክ አሉት። የሰማችሁኝ ነው? መልአኩ አሳልፎኝ አለ። እስቲ እናንተ ጠይቃቸዋለሁ፣ እንዴት አለፋችሁ? አይሰማም። እንዴት አለፋችሁ? ማን አሳልፏችሁ? አሁንም ጠያቂ መጣና እንዴት አለፍክ ሲሉት በክንፎቹ ጋርዶኝ አለ። እስቲ እናንተ ልጠይቃቸው፣ እንዴት አለፋችሁ?
አሁን ሶስቱንም ቃል ትላላችሁ። አንድዬ ደግፎኝ በሉ። መልአኩ አሳልፎኝ በክንፎቹ ጋርዶኝ። እዚህ ደርሳችኋልና አመስግኑት። እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ሚካኤል በረከት ረድኤት ጠብቆትና ጸጋ ክብር ከሁላችን ጋር ይሁን።